ቆይ ጋይስ እኔ ብቻ ነኝ ወይስ ሁሉም ሰው ነው መዳም ቤት ሲሰራ በቃ ምንም ጊዜ ማያገኘው? በጌታ በኢየሱስ ስም ፀጉሬን ነገ ከነገ ወዲያ አራት ቦታ ሰራለሁ እያልኩት በቃ ሳምንት ሊሞላኝ እግዚአብሔርን በኢየሱስ ስም። እንዴት ናችሁ ግን? ደህና ናችሁ? ጠፍቼ ነበር፣ ተመልሼ መጥቻለሁ። ሰው አይናፍቃችሁም? እስቲ በዚች ባለችኝ 10 ደቂቃ ነው ያለችኝ ወደ ስራ ልገባ። በዚች 10 ደቂቃ ውስጥ ፀጉሬን ሰርቼ ልውጣ። ማርያምን እንዴ ቁርስ ሳልበላ ማለት ነው 1 ሰዓት ሆነ ቁርስ ሳልበላ ማለት ነው። እግዚአብሔርን ደግነቱ ሰፕልመንት ጠዋት ስለምወስድ ነው እንጂ ራ ሰፕልመንት ውሰዱ ጋይስ። በእንደዚህ አይነት ሁኔታማ በቃ በአጥንታችን ነው የምንቀረውና ሰፕልመንት ውሰዱ። ቢያንስ ራሳችን እንጠገናለን እግዚአብሔርን። ከዛ እንደዚህ እርቦን ደግሞ ምግብ ፍላጎታችን ይጠፋል። በዛ ውስጥ ሻይ ይዤ ልምጣና ሻያችን እንጠጣ በኢየሱስ ስም። ኮፊ ቀድቼ ነበርና እስቲ እንጠጣ። ምንም ማድረግ አይቻልም፣ ሰዓት ስለሌለኝ ነው ጋይስ። ዝርክርክ ምናምን ብላችሁ እንዳትጽፉልኝ እሺ። መኝታ ቤት ማታ ራሱ ሻውን ለመውሰድ ራሱ ሰዓት የለኝም እግዚአብሔርን። በተለይ ህፃን ልጅ ያለበት ቤት የምንሰራ ሰዎች እግዚአብሔር አምላክ ትዕግስቱን ይስጠን፣ መድኃኒዓለም ትዕግስቱን ይስጠን። እግዚኦ ማርና ክርስቶስ ያለ እድሜያችን ነው የምናረጀው። በቤቴ ኢየሱስ ክርስቶስ ቤቴ ግን ጥርት ብሎ ሲያምራ፣ ግን እዚህ ግንባሬ ላይ ልጅ ነገር ወጣለች። ኢየሱስ ማርያምን ለልብስ ወደ መንፈስ ቅዱስ ህይወት እንደዚህ ነው። በቃ ሲነጋር ይመሻል። ሳምንቱ መቼ እንደሚሞላ ዛሬ አሁን ሮብ ነው። እኔ መቼ ሮብ እንደደረሰ ራሱ አላውቅም። አንዳንድ ቀንማ ሴትያ ጁማ ነው ዛሬ ምግብ አንሰራም ምናምን ስትል እንዴ ከመቼው ጁማ ደረሰ እላለሁ ጌታን። እኔ ሳምንት መሙላቱ ራሱ የማውቀው ሴትዮች ስራ መሄድ ስታቆም ነው። በቃ ዛሬ ስራ የለኝም ነገ ስራ ስለሌለኝ አርፍደን ነው የምነሳው ስትል፣ ወይኔ መለ አርፍደን ነው የምነሳው ተብዬ እኮ ማታ በጊዜ ብተኛ ጥሩ። ማታ እኮ አንድ ሰዓት ተኩል በቃ ሁሉ ጊዜ እንቅልፍ በቃ በየኔ 3 ሰዓት 4 ሰዓት 5 ሰዓት ከዛ አልፎ አያውቅም። ማበጠሪያ ራሱን መፈለገ ጊዜ ስለሌለኝ በዚህ ነው ማበጠረው፣ በስትሽዋር ማለት ነው። ወይኔ ፀጉሬ አሳድጓለሁ ብዬ ለፍቼ እሱ ሲያደግ እኔ ደግሞ መጫወት ጀመርኩበት። ይቅር በለኝ ፀጉሬ። ተለምነ እንዳልመጣ ነው እየተጫወትኩብህ ነው። ለዚህ ነው አሁን ደውሎ ተሰማላችሁ ቄው ሲል ማለት ነው። ብቻ መፍጠን አለብኝ ማርያምን። ግን ኢየሱስ ስም እኔ በዚህ ዓመት የተማርኩት በጣም ብዙ ነገር ነው የተማርኩት። እግዚአብሔርን ማለት ይሄ ሰው ቤት ስትሰሩ ዝቅ ብላችሁ ምናምን አንጋታችሁን ደፍታችሁ የማይቻለው ነገር ችሎ መስራት። እኔ በፊት ነገሮችን ንቆ ማለፍ የሆነ ነገር መቻል ወይም የሚባለው ነገር አለ። መቻል የሚባለው ነገር እኔ አልወደውም ነበር በፊት ነው። ለካ መቻል ማለት ሌላ ሰው መቻል ሳይሆን ራሳችሁ ብላችሁ የምትችሉት ነገር ነው። መቻቻል ነው የሚለያየው እንጂ መቻል ይለያያል። መቻቻልና መቻል ይለያያል። አንድ ሰው ሲችል አሁን ምሳሌ የማይሆን ባህሪ ያለ ሰው ከዛ ሰው ጋር በቃ እናንተ የምትፈልጉትን ነገር እስክታገኙ ድረስ ችላችሁ የምትኖሩት እና መቻልና መቻቻል ይለያያል። ያ ጋይስ ግን ዩኒፎርሜ ነው ያለሁት፣ ምንም አማራጭ የለኝም። ቻሉት እንግዲህ ቻሉት። ፀጉሬ ጁም እንደሚመስል ይሄና ይሄ ልዩነቱ ያው ነው። ዞር እንጂ አልሸሸም። ራሱን መልሼ የመሰረት ቦታው ላይ ምክንያቱም ከሚቆም ይሻላል። አሁን ሴትዮ ትመጣና እንውጣ ወል እንዴት ነው ልጆቹ ልናጫውት ነው ስትለኝ እብድ መስዬ ከመውጣ በሚል ነው። እና ይሄ አንዱ አፍንጫዬ እንጃ ከሰሞኑ በጣም እያመመኝ ነው፣ እያፈነኝ ነው ምናምን። መድኃኒዓለም ያውቃል። ወይ ቡና ይሄ ደግሞ ፀጉሬ እንዳይገባ እጄን ከፊቴ እጄ ይቀናልና እንዴት እንደሚበላኝ ደግሞ ውስጡ ያሳክካል፣ አይገልጽም። እንዴ ቁጥርጥር ሰርቼ እኮ ፀጉሬን ቁጭ ሳደርግ በስመ አብ ያለው ሰላም
ቅባታችሁን ትቀባላችሁ፣ ታጠባላችሁ፣ ትተዋላችሁ። ፈታችሁ ስታስቀምጡት ግን በቃ ይንጨባረራል። የሆነ ግራ ነው የሚገባው። በእንጨባረር ራሱ ቁጥርጥር ተሰርታችሁ በእንጨባረር ራሱ ድሬድ ነው የሚመስለው። አይደብርም። በቃ ይሄ ውስጥ ላይ ያለው ትናንሹ ፀጉሮቹ በቃ ስብስብ ብሎ ጥቅልል ብሎ ድሬድ ነው የሚመስሉት። ግን እንደዚህ ፈታችሁ ስታስቀምጡት በቃ ራሳችሁን የጣላችሁ ኦና ቤት ነው የምትመስሉት። እና በኢየሱስ ስም እኔ ራሴ መንከባከብ በጣም ነው የምወደው። ግን እኔ እንደ ዘንድሮ አላውቅም፣ እንደዚህ ከብዶኝ አያውቅምና ጌታ ሆይ እቺን የቀራችኋን ጊዜ ከአንድ ዓመት በላይ እዚህ ሀገር መቆየት አልፈልግም እና የቀራችኋን ጊዜ በሰላም አስጨርሰ ለሀገር ያብቀኝ። እሱ ነው ምኞቴና ጸሎቴና በተቻላችሁ መጠን ለራሳችሁ ጊዜ ስጡ። ኢየሱስ ገንዘብ የሆነ ሰዓት ላይ በቃ ሎተሪን ቆርጣችሁ ሊደርሳችሁ ይችላል። ግን የእናንተ ውበት የእናንተ እንትን በሎተሪ አይመለሱ። ለነገር አሁን ሰርጀሪም አለ። እንደዛ ብላችሁ ራሳችሁ ላጽናኑ። እንደዛ ከኔ ከልጆቼ ከቤተሰቤ ተርፎ ከዛ ሰርጀሪ ልሰራ አይድል እኔ ሰርጀሪ የምሰራበትን ብር እስካገኝ ድረስ ራሱ ሰርጀሪ ራሱ የሚሰራው ቴክኖሎጂ ሊጠፋ ይችላል። እንደዛ እያልኩኝ ራሴን አጽናና እንጂ ወይኔ ሙቀቱ ኤሲው እናንተ ጋር ድምፁ እንዳይረብሽ ብዬ ኤሲ አጥፍቼ በኢየሱስ ማበዴ ነው። እንዴት እንደሚሞቅ ደግሞ እሳት ነው እንደ ምራት ላይ የሚዘንበው ከንጋይስ ንገሩ እንዴ! ኢትዮጵያ በጣም ሞቀ ሲባል እንጂ እንደዚህ ብቻ ኢትዮጵያ ውስጥ በጣም ይሞቃ። አሁን ወደ ትግራይ አካባቢ ወደ አፋር ምናምን ትንሽ ይሞቃል ይባላል። እንደዚህ የሚደርስ አይመስለኝም። እግዚአብሔር ግን ኢትዮጵያን ይወዳታል። እውነት ይህ ሁሉ ሙቀት እውነት ኢትዮጵያ በኖሩ የት ነበረ ምንገባ የነበረው? እንዲሁ 400-500 የማብራት እየከፈልን እያማረርን ጭራሽ የኤሲው ተጨምሮ የፍሪጅ ተጨምሮ አሁን አብዛኛው ቤት ኢትዮጵያ ውስጥ ፍሪጅ የለም። ያው እኛ ዴት ወደ ዛሬ ሰርተን ዛሬ ነው የምንበላው። እዚህ ሀገር አመት ነው የሚያቆዩት ምግብ ፍሪጅ ውስጥ በቃ ማለት ታች ማቀዝቀዣ ውስጥም ባይሆን ላይ በረዶ ቤት ግን ብዙ ጊዜ ነው ምግብ የሚያቆዩት። ለወራት ነው የሚያቆዩት። እና እኛ ሀገር ሲጀመር በረዶ ቤት ውስጥ ራሱ ምን ይገባል? ምንም አይገባም። ምናልባት ባል ወቅት ላይ ምናምን ስጋ ተገባ ነገር አሁን ሰው ሀብታም እየሆነ ይሁን አላውቅም። ፍሪጁ ራሱ ሞልቶ ነው ማገኘ ድሮ ሳቅ ኢትዮጵያ ውስጥ ቀዝቃዛ ውሃ ነው ፍሪጅ ውስጥ ማየው። ያን ያክል የተለየ ወይ ጎመን ምናምን ቲማቲም እንደዛ አይነት ነገር እዚህ ሀገር ግን ያ ብቻ ይኸው ነው። የጨነቀው እርጉዝ ያገባል ይባላል። እና አሁን የጭንቀት ፀጉር ነው የምሰራው። ራሴን በመስታወት ሳይ በጣም እየጨነቀኝ ስለሆነ ጨረስኩት። እና ይህን ቤት ፎሎ፣ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱት። ለእኔ ይጠቅመኛል። እግዚአብሔር ካለ አገሬ ሲገባ በጣም ብዙ ነገር አለ። እዚህ ጋር ቆይ መጽሐፌ ላይ ማሳያችሁ ትስቃላችሁ። አንድ መጽሐፍ የሚያክል ሀሳብ የጻፍኩት አለ ለመስራት ማለት ነው። አሁን ኢንተርኔት የለኝም፣ እንደ ድሮ ላይ ባልገባም እና ስጠፋ አትጥፉ። እሺ ጠይቁ፣ ኮሜንት አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ጻፉልኝ እና ብቻ ጻፉልኝ፣ አበረታቱ። የመዳም ቅመሞች እንዳትረሱ። ኤዲት ለማድረግ ጊዜ የለኝም። ቪዲዮ ከሰራው እንጂ አንድ ቪዲዮ ከ20 በላይ ቪዲዮ አለ፣ ግን ኤዲት ለማድረግ ጊዜ እያገኘው አይደለም። ለዛ ነው። እሺ ጨረስኩኝ። ተመስገን ጌታዬ አምላኬ። ጨረስኩት። እንደዚህ በቀላሉ ጸጉሬን እዚህ ያለ ቦታ ሲሄድ ሰው አልመስልም። አሁን ሰው አልመሰልኩም። አሁን ትንሽ ሰው መስለኝ። ከዛ ወደ ስራችን በቃ በኋላ እንገናኛለን። መልካም ቀን። ባይ። በላቪው